ታችንም አዶናይ ሆነን ተቸገርን ይላል። ወይ ምን ይሟዱ እስካላ አዶናይና አዲስ አበባ ላንተ ሊሆን ይችላል እኮ አዶናይ እኮ እንዴት ናችሁ? ያ ሹሹ እንግዲህ የሰሞኑን ጥምረት በጣም የሚገርም ነገር ነው። በርጠሚዎስና ልጅ ዳውድ እንግዲህ የሚያሳየን ከታዋቂ ሰው ጋር መሄድ እኮ ይሄ ነው ችግሩ። በቃ አንተም እኮ ፌመስ ነህ። አይ ልጅ ዳውድ ተንኮለኛ የሆንክ ሰው ወዬ እንዴት ነህ? የቱ ጋር እውነት ነው ባይተዋር ነው ያደረጉ። እውነት ዊልቸር ላይ ያለች ሴት አለች። ስንት ሰጥኝ ያንተ ውሳኔ ነው። 10 ይሁን ወይስ ቀነስ እያደረግን ለብዙ ሰው እንዲዳረስ ለብዙ 5 እናድርጓ። በቃ አይ 10 ይሻላል። ሰላም እንዴት ናችሁ? ዛሬም እንግዲህ የተለያዩ ቪዲዮዎችን ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ወደ ቪዲዮ ጓደኞች ካፒቴን ሆነዋል። ያረቄ ካፒቴኑ ካፕቴን ያረቄ ካቲካላ ልበላላ እኛም ቡላ ካፕቴን ጓደኞች ካፒቴን ሆነዋል። ያረቄ ካፒቴኑ ሰው ባለው ተምሮ ካፕቴን ይሆናል። ወግ ማድረግ ለማግኘት ሁሉም ይቃጣራል። እኔም ባረቄ ካፕቴን ሆናለሁ። ይኸው ጠርሙሴ ላይ ማስተር ሰርቻለሁ። አረቄ ወይኔ አረቡቴ ዛሬ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምን እየተከተለው ነው? 463 አባቴ እየተቆጠረልሽ ነው። 467 አባት እንዴት ነህ? ሰላም። ከእርምጃና ፖሊሲ ሚኒስቴር ነው የመጣሁት። አሁን ከተማ ተነስተህ ቤት እስክትደርስ ድረስ 672 እርምጃ ተራምዳለህ። የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ የቤቴ አስበዋል። ግን እንደዚህ ቢሆን ያልተከራከረ 672 እርምጃ ተራምዳል። አንድ እርምጃ እንደሆነ አጠቃላይ 672 ብር ይመጣል። እንደዚህ ማለት እኮ በጣም ብዙ ብር ይሰበሰባል። በመሀል ሁለት የሩጥ አልፌ ነበረው ወደ ስራ እንዳይሄዱ ነው ሰዎች። አጠቃላይ 772 ብር ትከፍላለህ። አስባችሁታል? ግን እያንዳንዱ ሰው አንዳንድ ብር በአንድ እርምጃ ቢከፍል በስማ ከቻት ጂፒቲ ሶስተኛ ጋር ስታወራ ከተገናኘን ቆየ። እንዴት ነህ ግን? ጥሩ ጥያቄ ነው። ጓደኛ እንዴት ነህ ብሎ ጠየቀኝ። ምን ልበለው? እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው? ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን የሳቅ ኢሞጂ? አንተ ልጅ ዛሬ ተለክፈሃል እንዴ? አንተ ልጅ ሊጠይቅ ነው አሁን። ኧረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። ኧረ በስመ አብ። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎኝ እየሄደ ነው። ምን ልበል? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ በይነ መረቦን ይቀይሩ። ኧረ በስመ አብ።
አርጀንቲና ምን ልትሆን ሮናልዶ ፋን ቢላይክ ይላል ማለት ዳኛው ምን ያርጋ አንተ ለምን ዳኛ ምን ሲጀመር ይኸውልህ ሮናልዶ ፋን ከባድ ተመሳሳይ አይደለም ሲጀመር ኳስ ራሱ በእኛ ኳስ ለምን አይጫወቱም ሜሲ ነው ሁሌ ኳስ ይዞ የሚመጣው እንደዛ መሆን የለበትም አንተ እንደዚህ አይባል ኧረ ዞር በል ዳኛው ፊሽካ ሲነፋ አቤት ሰበብ አይ እንደዚህ ፈረን እንዴ አርጎ አይነፋም ዳኛው ምክንያት ተፋፍ ቀማን ደረድሮ ነገር ለስፔን ነው የምትበለው እሺ ስፔንም ጀርመን አለ ይሻላል የምን ኳስ ሲጀመር ኳስ ማን ነው የፈጠረው የምን ያለው ምን ነየሚስታንገት የባለው ልኩ ነው ይሄ እያልኩሽ እኮ ነው አሪፍ የሚባለው ብቻ ለየት ያለ ቦክሰር ነው ልጅ ፍሬ ያጫወታል ስንጥቅ ውስጥ አይወተፍም እንዳይቆም ደግሞ መቃወሚያው ላለው በተለይ በፈለገው ሱሪ መልበስም ይችላል በቃ ምን ይበቃል አይፈጋም እንጂ ልጅ ሲል ካደረገብሽ ራሱ ደውሎ መናገር የሚችል ቦክሰር ነው በዛ ላይ ደግሞ ማለት በቀኑ ስንቴ እንዳወጣው ለሽንት የሚል ለሌላ ነገር እኔ አላቅም ብቻ ስንዴጋ እንዳልመለሰው መናገር የሚችል ቦክሰር ነው ዚግዛኩ ራሱ ልብ ብለሽ ካየሽው ማለት አደገኛ አጥር ነው ማለት ነው ስንት ነው 750 በገበያው 750 ምን ነው እንዴ ለመኩረሽ ዋጋ ሲያንሶ ነው እንጂ መቼስ በዛ አትኝም ዘርፈ ብዙ ጥቅም ያለው ቦክሰር እኮ ነው አልጋ ላይ ሚሸና እንኳን ኮባ አስቀድሞ ይናገራል ያደርጋል እኮ ቦክሰር ይመቻል አይደል ምን ማለት ነው ይመቻል ከዚህ በፊት ሳምቡሳውን ፓንት ነበር እንደሚለብሰው ባይሆን አትቀልጂ እንዲያላብሰው ደግሞ ካልሲ እንግዲህ አሪፍ አለ ይኸውልሽ ይሄ ካልሲ አቤት የምትሞሉን መሙላት አንድ ጫማ ቢለብሰው አይሸትም ጠቃጣቆ ነው ፕሮ ማክስ ነው ስትሸጡ እንደዚህ አንቺ ራሱ ለተከታታይ አንድ ሳምንት ለብሰሽው ብታጥቢው ካልሲው ሳይሆን ውሃው ነው የሚጠራ ውሃ ጋር ካልሲ ለወንዶች ብቻ ነው የሚሆነው ማን ያለው ይኸውልሽ ለወንዶች እንደ ካልሲ ለሴቶች ደግሞ እንደ ታይት ነው ላይ ድረስ ነው የሚሳበው ስትሬች ያደርጋል አይሹ እቃነቱን አይሹ ቦክሰሩን ግን ፈራውት ባይሆነውስ ይሄ እመኝኝ ሆኗል ደግሞ ካልሆነ ችግር የለውም ይለካውና ማለት ነው ካልበቃው ታስቀምጪለታለህ ያድግበታል ሲበቃው ይለብሰዋል አይ ይቅርብኝ በቃ እንደዚህ ለለፈ ፓንቱ ይስፋ አይቆምለት ፍሬውን አይጢ ብላው እሺ እቺ መላጫ ብድሩን የማይመልስ ወንድ ነውራም ባለጌ ነው ያለው ነውራም ባለጌ ነፍስ አይማር እኔ እንደዚህ ነበር የተደረኩት እግዚአብሔር ሜመር መጫወቻ ሆኜ ፓፓፓፓ ከጀማው ጋር ይላል እንግዲህ ልጅ ዳውድ በርጠሚዎስ እና አዶኒፋያም የዛሬ ቪዲዮአችን ይህንን ይመስል ነበረ በቀጣይ እስከምንገናኝ ባይ ባይ